ኒውራል ኔትወርክ እንግዲህ የኒውሮኖች ስብስብ ነው ማለት ነው። ኒውሮኖች አሉ። እነዛ ኒውሮኖች እያንዳንዳቸው የራሳቸው የሆነ ታስካቸውን በተገቢው መንገድ ይሰራሉ። ኒውራል ኔትወርክ አእምሯችን በሚሰራበት መንገድ ኮምፒውተሮችን ለማሰራት የምናደርገው ወይም ደግሞ ማሽን አእምሯችን በአእምሯችን ስትራክቸር አይነት እንዲሰራ ተደርጎ ማሽኖች እንዲሰሩ የምናደርግበት መንገድ ነው እንግዲህ ኒውራል ኔትወርክ ማለት ነው። ኢንትሮዳክሽን ቱ አርቲፊሻል ኒውራል ኔትወርክ ማለት ነው። ኤኤንኤን ወደሚለው ስንሄድ እንግዲህ ኒውራል ኔትወርክስ ኦቨርቪውን እናያለን። ኒውራል ኔትወርክ እንዴት ይሰራል የሚለውን እናያለን። ታይፕስ ኦፍ ኒውራል ኔትወርክ አሉ። አፕሊኬሽንስ ኦፍ ኒውራል ኔትወርክስ የሚሉ እናያለን። ሌላኛው አድቫንቴጅስ ኦፍ ኒውራል ኔትወርክ እና ዲስአድቫንቴጅ ኦፍ ኒውራል ኔትወርክ የሚሉትን እንግዲህ በዛሬው ክላሳችን ለማየት እንሞክራለን ማለት ነው። What do you understand by neural networks ነው እንግዲህ የመጀመሪያው ጥያቄያችን። A neural network is inspired by the structure of the human brain ነው እንግዲህ ኒውራል ኔትወርክ በቃ ሐሳቡ የመጣው እንዴት ነው? ከሂውማን ብሬን ወይም ደግሞ ከሰው ልጅ አእምሮ ስትራክቸር ነው የመጣው ማለት ነው። የሰው ልጅ አእምሮ እንዴት ይሰራል? የሰው ልጅ አእምሮ ስትራክቸሩ ምንድነው? አወቃቀሩ ምንድነው? የሚለው ጋር ተነስቶ ነው እንግዲህ ወደ ቴክኖሎጂ ከመጣ በኋላ ወደ ማሽን ለርኒንግ ዘርፉ ከመጣን በኋላ በሰው ልጅ አእምሮ መልኩ አዋቅረን ኒውራል ኔትወርክ የሚባል ነገር እንፍጠር በሚል ሐሳብ የመጣው ማለት ነው። ከዛ በኋላ the learning algorithm of a neural network can either be supervised or unsupervised model based on machine learning, more accurately or deep learning ማለት ነው። እንግዲህ ምንድነው እዚህ ጋር በሁለት አይነት መንገድ እናየዋለን ኒውራል ኔትወርክን ሱፐርቫይዝድ ለርኒንግ እና አንሱፐርቫይዝድ ለርኒንግ ብለን በሁለት እንከፍላቸዋለን። ይሄ ማሽን ለርኒንግ ማለት ነው። ሱፐርቫይዝድ ማለት እኛ በምንሰጠው ኢንፎርሜሽን እኛ በምንሰጠው ሮው ዳታ ማሽኑ ለርን ሲያደርግ ነው። አንሱፐርቫይዝድ ሞዴል ደግሞ እንግዲህ አንሱፐርቫይዝድ ለርኒንግ ደግሞ ዴይ ቱ ዴይ እንግዲህ ራሱ ኦብዘርቭ በሚያደርገው ያ ማሽን በኢንቫይሮንመንቱም በምንም ለርን የሚያደርግበት ወይ ነው ማለት ነው። a neural network is a network of interconnected things called nodes, each of which is responsible for performing a simple computation. ምንድነው ኒውራል ኔትወርክ የተለያዩ ኖድ የምንላቸው ኖድ ብለን የምንጠራቸው ኢንተርኮኔክትድ ሆነው እንግዲህ እርስ በርስ የተገናኙ እዚህ ጋር ሞዴሉ ላይ እንደምታዩት ምንድነው እዚህ ጋር እንደምታዩት እንግዲህ በአረንጓዴ በሰማያዊ በቢጫና በቀይ እንደምታዩቸው ምን አሉ ኖድ የምንላቸው ናቸው ማለት ነው። እነዚህ እርስ በርስ ግን እነዚህ በሙሉ ኖዶች ምንድነው እርስ በርስ የተያያዙ ናቸው ማለት ነው። ኢንተርኮኔክትድ ኦፍ ኖድስ ነው የምንላቸው። እንግዲህ ኒውራል ኔትወርክም በዚህ አይነት ወይ ነው የሚሰራው። የተለያዩ ኖዶች ኢንተርኮኔክትድ ሆነው የሚሰሩበት ወይ ነው ማለት ነው ኒውራል ኔትወርክ። አእምሯችን የሰው ልጅ አእምሮም እንደዚህ ነው የሚሰራው ማለት ነው። በዛ አይነት መንገድ ከሰው ልጅ አእምሮ ነው የተወሰደው ሞዴሉ። በዛ አይነት መልኩ የሚሰራ ከሆነ ኒውራል ኔትወርክ ነው ማለት ነው። each of which is responsible for performing a simple computation ነው ማለት ነው። እነዚህ እያንዳንዳቸው ኢንተርኮኔክትድ የሆኑ ኖዶች የሚሰሩት ሲምፕል የሆነ ታስክን ነው ማለት ነው። ወይም ሲምፕል ኮምፒውቴሽን ይሰራሉ እያንዳንዳቸው ኖዶች ማለት ነው። a neural network works similarly to neurons in the human brain in this way ማለት ነው። ሂውማን ብሬን ላይ ኒውሮኖች አሉ። እነዚህ ኒውሮኖች እዚህ ጋር የምናየው በሂውማን ብሬን አይነት መልኩ ነው። እዚህ ጋር ያሉት ኒውሮን ናቸው እያንዳንዳቸው። በሂውማን ብሬን ብንሄድ ኒውሮን ናቸው። በአርቲፊሻል ኢንተለጀንስ ወይም በኒውራል ኔትወርክ ስንመጣ ደግሞ ኖድ ብለን እንጠራቸዋለን ማለት ነው። በዚህ ሆይ እናያቸዋለን እያንዳንዳቸውን። በሂውማን ብሬን አይነት መልኩ በሂውማን ብሬን ኒውሮን አለ። በኒውራል ኔትወርክ ደግሞ ኖድ ብለን ኢንተርኮኔክትድ ብለን እንጠራቸዋለን ማለት ነው። ኢንተርኮኔክትድ የሆኑትን እነዚህን
የተለያዩ ኢንዶችን ኖድ ብለን እንጠራቸዋለን። እነሱ እርስ በእርስ የተያያዙ ናቸው። በሂውማን ብሬን ስንመጣ እነዚህ ኒውሮኖች እርስ በእርስ አንድ በአንድ ተያይዘው ሲምፕል የሆነ ኮምፒቴሽን የሚሰሩ ናቸው ማለት ነው። So what is artificial neural network? Artificial neural network imitates the human brain's behavior to solve complex data problems. እንግዲህ አርቲፊሻል ኒውራል ኔትወርኮች ምንድነው? በሂውማን ብሬን መልኩ የተዋቀሩ ናቸው ብለናል ቅድም። imitates the human brain's behavior እንግዲህ ቢሄቪየራቸው ወይም ባህሪያቸው የሰው ልጅ የብሬንን ወይም የሂውማን ብሬን የያዙ ሆኖ በዛ አይነት መልኩ የተሰሩ ሆኖ ኮምፕሌክስ የሆነ ዳታ ፕሮብለምን ሶልቭ ማድረግ የሚችሉ ናቸው እነዚህ አርቲፊሻል ኒውራል ኔትወርክ የምንላቸው ማለት ነው። ሶ አርቲፊሻል ኒውራል ኔትወርክ is a functional unit of deep learning። እነዚህ አርቲፊሻል ኒውራል ኔትወርክ ምንድን ናቸው? ዲፕ ለርኒንግ የሚሰራባቸው ዩኒት ናቸው ማለት ነው። ሶ ይሄ ዲፕ ለርኒንግ የሚሰራው በእነዚህ አርቲፊሻል ኒውራል ኔትወርክ አማካኝነት ነው ማለት ነው። this means a neural network accepts input and gives an output። ሶ ኒውራል ኔትወርኮች ምንድነው የሚያደርጉት? ኢንፑትን ተቀብለው አውትፑትን መስጠት ነው ማለት ነው ስራቸው። ሶ have you ever wondered how our brain recognizes images? የሰው ልጅ ኢሜጅን እንዴት ነው ሪኮግናይዝ የሚያደርገው ብላችሁ አስቡት። So no matter what or how the image looks, the brain can tell this image as an image of cat or not a dog። እንግዲህ አእምሯችን የሆነን ኢሜጅ አይቶ ቀጥታ ምን እንደሆነ ይነግረናል ማለት ነው። ሶ አርቲፊሻል ኒውራል ኔትወርክም በዚህ ወይ እንዲሰራ ተደርጎ ነው የሚሰራው ማለት ነው። the brain relates to the best possible pattern and concludes the result። እንግዲህ አእምሯችን ከብዙ አይነት አንግል ነው የሆነን ኢሜጅ ሪኮግናይዝ አድርጎ ይሄ የምናየው ኢሜጅ ካት ነው ወይም ይሄ የምናየው ኢሜጅ ዶግ ነው ብሎ የሚነግረን ከብዙ አንግል ካየ በኋላ ነው ማለት ነው። ሶ አርቲፊሻል ኒውራል ኔትወርክ በዚህ አይነት ወይ ማሽኑ እንዲማረው ይደረጋል። ሶ የተለያዩ አይነት ኢሜጆች ይሰጡታል። የተለያዩ አይነት ነገሮችን ሪኮግናይዝ እንዲያደርግ መጀመሪያ ላይ ለርን ነው የሚደረገው ማለት ነው። ሶ ለርን ከተደረገ በኋላ ነው እንግዲህ ፋሻል ሪኮግኒሽን ብትሰጡት ምንም ብትሰጡት ለምሳሌ ፓስወርድ ለሴኩሪቲ የምንሰጣቸው አሉ አይደለ? የዚህ አይነት ነገሮችንም ተቀብሎ ይሄ እንደዚህ ነው ይሄ ትክክለኛው ሰው ነው ብሎ በፓስወርድ ለምሳሌ ሎክ ብናደርግ ይሄ ፋሻል ሪኮግኒሽን የሚሰራ አንድ ሴኩርድ የሆነ ቦክስ ብንሰራ እንግዲህ ይሄን የሚሰራው እንዴት ነው? ብዙ ጊዜ የዚያ ሰውዬ ማለት በአንድ ሰው ብቻ የሚከፈት ብናደርገው ማለት ነው። ያ ሎከር በአንድ ሰው የሚከፈት ቢሆንና ያም በፋሻል ሪኮግኒሽን ብናደርገው ወይም በፌስ የሚከፍት ቢሆን ፊቱን አይቶ ቀጥታ የሚከፍት ብናደርገው እንግዲህ ከብዙ አይነት ወይ ነው ይሄንን ለርን እንዲያደርግ የምንሰጠው ማለት ነው። ስለዚህ ምንድነው የምናደርገው? የተለያዩ ኢሜጆችን ነው የምንሰጠው። የዚያን ሰውዬ ኢሜጆች በተለያየ አይነት አንግል አንስተን ለርን እንዲያደርገው እናደርጋለን። ከዚያ በኋላ ነው እንግዲህ ሎከሩን ከሰጠነው በኋላ ሎከሩ እንዲከፈት የሚያደርግልን ማለት ነው። በአንድ ሰው እንዲከፈት ነው። ሶ የሌላ ሰው ኢሜጅ በምንሰጠው ጊዜ የማይከፍተው የዚያን ሰውዬ ብቻ ኢሜጅ ወይም ሪኮግናይዝ ማድረግ ስለሚችል ነው ማለት ነው። ሶ አርቲፊሻል ኒውራል ኔትወርክ በዚህ አይነት ወይ ነው የሚሰራው ማለት ነው። ሶ እኛ የሆነን ሰው አይተን በተለይ ፋሚሊያር የሆነን ሰው አንደርሰውም። ሶ ለዛ ነው አርቲፊሻል ኒውራል ኔትወርክም በዚህ አይነት ወይ እንዲማሩ ይደረጋሉ። ማሽናችንን በዚህ አይነት መልኩ እናስተምረዋለን። ለርን እንዲሆን ይደረጋል በሱፐርቫይዝድ ማለት ነው። ሶ ከዛ በኋላ በዚህ አይነት መልኩ እንዲሰራ ይደረጋል ነው። ኒውራል ኔትወርክ is made of artificial neurons that receives and process input data ማለት ነው። ኢንፑት ዴታ እንሰጠዋለን ዘንድ ፕሮሰስ ያደርጋል። ሶ አርቲፊሻል ኒውሮን ፕሮሰስ የሚደረገውን ኢንፑት ዳታ እንሰጣቸዋለን ዘንድ ፕሮሰስ አድርገው አውትፑት ይሰጡላል። ዴታ is passed through the input layer ማለት ነው። ከዛ በኋላ the hidden layer ይኖራል and output layer ይኖራል ማለት ነው። ሶ ሶስት አይነት ሌየሮች ይኖሩናል። ኢንፑት ሌየር ይኖራል፣ ሂድን ሌየር ይኖራል፣ ዘን አውትፑት ሌየር ይኖራል። ኢንፑት ሌየር ኢንፑትን የምናስገባበት ሌየር ነው። ሂድን ሌየር አለ ይሄ ዳታውን ፕሮሰስ የሚያደርግልን። ዘን አውትፑት የሚሰጠን ሌየር ደግሞ አውትፑት ሌየር ብለን እንጠራዋለን ማለት ነው።
ሶ ኒውራል ኔትወርክ and more specifically artificial neural networks mimic the human brain through a set of algorithms ማለት ነው። በተለያየ አይነት ሴት ኦፍ አልጎሪዝም የሂውማን ብሬን አልጎሪዝም በዛ አይነት ወይ ይሰራሉ ማለት ነው። at a basic level a neural network is composed of four main components እንግዲህ ኒውራል ኔትወርክ በአራት ሜን ኮምፖኔንት ነው እንግዲህ ኮምፕራይዝድ የሚደረገው እዚህ ጋር እነሱም ኢንፑት ዌይት ቢያዝ ኦር ትሬሾልድ ኤንድ አን አውትፑት ብለን በአራት ሜን ኮምፖኔንት ኮምፕራይዝድ ይደረጋል ማለት ነው ኒውራል ኔትወርክ። ሶ ሲሚላር ቱ ሊኒየር ሪግሬሽን ዘ አልጀብራይክ ፎርሙላ ውድ ቢ ሳምቲንግ ላይክ ዚስ ማለት ነው። አልጀብራይክ ፎርሙላው እንግዲህ ምንድነው? ዌይት ይኖረናል ብለናል፣ ቢያዝ ኦር ትሬሾልድ ይኖረናል ኤንድ አውትፑት ይኖረናል ዘን ኢንፑት ይኖረናል ማለት ነው። ሶ ፎርሙላችን ይህን ይመስላል እንግዲህ ሰሜሽን ዌይት ሰሜሽን ፎርሙላ እዚህ ጋር አለ። WI XI ነው ማለት ነው። አይ ከአንድ ይጀምራል ዘን ኢንፋይናይት ድረስ ሊሄድ ይችላል። ዘን ዌይት ይኖረናል ዘን ኢንፑት ይኖረናል። ዌይት በW ይወክላል ዘን ኤክስ ደግሞ በኢንፑት ይወከላል። ቢያዝ ነው እዚህ ጋር ኦር በቢ መወከል እንችላለን። ስለዚህ ሰሜሽን ፎርሙላው W1 X1 + W2 X2 + W3 X3 እያለ ይቀጥላል። ፕላስ መጨረሻ ላይ ቢያዝን እንጨምራለን። ቢያዝ ያልነው እዚህ ጋር ትሬሾልድ ነው፣ ያ ጊቭን ነው ማለት ነው። እዚህ ጋር እንደምታዩት አርቲፊሻል ኢንተለጀንስ አለ፣ ማሽን ለርኒንግ አለ፣ ኒውራል ኔትወርክ ይኖራል፣ ዘን ዲፕ ለርኒንግ ይኖራል ማለት ነው። ሶ ማሽን ለርኒንግ እዚህ ጋር እንደምታዩት እንግዲህ ምንድነው? ኢትስ ሳብ ፊልድ ኦፍ አርቲፊሻል ኢንተለጀንስ ነው ማለት ነው። ማሽን ለርኒንግ የአርቲፊሻል ኢንተለጀንስ ክፍል ነው ማለት ነው። ሳብ ፊልድ ነው ማለት ነው። ሌላው ዲፕ ለርኒንግ ኢዝ ኤ ሰብ ፊልድ ኦፍ ማሽን ለርኒንግ። ዲፕ ለርኒንግ ደግሞ የማሽን ለርኒንግ አሁንም የማሽን ለርኒንግ ክፍል ይሆናል ማለት ነው። and neural networks make up the backbone of deep learning algorithms ማለት ነው። እዚህ ጋር እንደምናየው ማሽን ለርኒንግ ኒውራል ኔትወርኮች የምንድነው የዲፕ ለርኒንግ አልጎሪዝም የጀርባ አጥንት ናቸው ማለት ነው። ይሄ ባክቦን ኦፍ ዲፕ ለርኒንግ አልጎሪዝም ናቸው ማለት ነው። ሶ ይሄን ያህል ካየን ኮምፖኔንትስ ኦፍ ኒውራል ኔትወርክ ምን ናቸው የሚሉትን እናያለን ማለት ነው። ከላይ የጠቀስናቸው የተወሰኑት አሉ። የኒውራል ኔትወርክ ክፍሎች ምንድናቸው? የመጀመሪያው ኒውሮን ነው። ኒውሮን ኢዝ ኤ ቢልዲንግ ብሎክ ኦፍ አርቲፊሻል ኒውራል ኔትወርክ ማለት ነው። ኒውሮን የአርቲፊሻል ኒውራል ኔትወርክ ዋናው ቢልዲንግ ብሎክ ነው ማለት ነው። ኢትስ ሪስፖንሲብል ፎር አክሴፕቲንግ ኢንፑት ዴታ ፐርፎርሚንግ ካልኩሌሽንስ ኤንድ ፕሮሰሲንግ አውትፑት ኦር ፕሮዲዩሲንግ አውትፑት ማለት ነው። ኒውሮን እንግዲህ የአርቲፊሻል ኒውራል ኔትወርክ ዋናው ቢልዲንግ ብሎክ ነው ማለት ነው። ሶ የዚህም ዋናው ታስኩ ወይም ሪስፖንሲቢሊቲው ምንድነው? ዴታን ወይም ኢንፑት ዴታን አክሴፕት ያደርጋል። ዘን እሱ ላይ ካልኩሌሽን ካለ ፐርፎርም ያደርጋል። ፐርፎርም ካደረገ በኋላ አውትፑቱን ፕሮዲዩስ ያደርግልናል። ይሄ ኒውሮን ነው። አንዱ የኒውራል ኔትወርክ ኮምፖኔንት አንዱ ኒውሮን ይሆናል። ሌላኛው ኢንፑት ዳታ ነው። ሶ ኒውራል ኔትወርክ እንግዲህ ኢንፑት ዴታን ኢንፑት ወይም ኢንፑት ዴታን አክሴፕት ያደርጋል ብለናል። ዘን ፐርፎርም አድርጎ ካልኩሌሽንን ፐርፎርም አድርጎ አውትፑት ጊቭን ያደርጋል ወይም ጊቭስ አን አውትፑት ማለት ነው። ሶ አንዱ ኢንፑት ዳታ ነው ማለት ነው። የኮምፖኔንት ኦፍ ኒውራል ኔትወርክ አንዱ ኢንፑት ዴታ ነው። ሶ ኢንፑት ዴታ ኢዝ ኢንፎርሜሽን ኦር ዴታ ፕሮቫይድድ ቱ ዘ ኒውሮንስ ማለት ነው። ለኒውሮኖች የምንሰጠው ኢንፎርሜሽን ደግሞ ኢንፑት ዴታ ብለን እንጠራዋለን ማለት ነው። ሌላኛው አርቲፊሻል ኒውራል ኔትወርክ ነው። አርቲፊሻል ኒውራል ኔትወርክ is a computational system inspired by the way biological neural networks in the human brain process information። ሌላኛው አርቲፊሻል ኒውራል ኔትወርክ ነው። አርቲፊሻል ኒውራል ኔትወርክ የሰው ልጅ አእምሮ በሚሰራ መልኩ እዚህ ጋር ማሽኖች ጋርም ያለው በዛ መልኩ የሚሰራ በባዮሎጂካል ኔትወርክ መልኩ ተዋቅሮ የሚሰራ ሂውማን ብሬን ፕሮሰስ እንደሚያደርገው ሁሉ በዚህ ጊዜ በማሽን ጊዜ ደግሞ ፕሮሰስ የሚያደርግልን ደግሞ አርቲፊሻል ኒውራል ኔትወርካችን ወይም ANN ነው ማለት ነው። እንግዲህ ቅድምም እንዳልነው ኢንስፓየርድ የሚደረገው በባዮሎጂካል ኒውራል ኔትወርክ ነው ብለናል። በሰው ልጅ አእምሮ በሚሰራበት መንገድ እንዲሰራ ተደርጎ የተቀረጸ
ነው ማለት ነው ይሄ አርቲፊሻል ኒውራል ኔትወርክ። ሌላኛው ዲፕ ኒውራል ኔትወርክ ነው። it is an artificial neural network which many layers placed between the input layer and the output layer ማለት ነው። በኢንፑት ሌየሩ እና በአውትፑት ሌየሩ መካከል የተቀመጠ አርቲፊሻል ኒውራል ኔትወርክ ነው ይሄ ዲፕ ኒውራል ኔትወርክ ብለን የምንጠራው ማለት ነው። ሌላኞች ዌይት ነው ማለት ነው። weights are the strengths of the connection between two neurons. it is the strength of the connection between two neurons. በሁለት ኒውሮኖች መካከል ያለ የኮኔክሽኑ ስትሬንግዝ ወይም የኮኔክሽኑ ጥንካሬ ምን ያክል ነው ብሎ የሚነግረን weight እንለዋለን ማለት ነው። weights determine what impact the input will have on the output ማለት ነው። weight determine የሚያደርግልን ኢንፑቱ ለአውትፑቱ ምን ያክል ኢምፓክት ይኖረዋል ምን ያክል ተጽዕኖ ይኖረዋል የሚለውን የሚነግረን weight ይሆናል ማለት ነው። ሌላኛው bias ነው። bias is an additional parameter used along with the sum of the product of weights and inputs to produce an output. bias እንግዲህ ምንድነው? አዲሽናል ፓራሜትር ነው። እንግዲህ ከላይ እንዳየነው ቅድም የዌይት ሰሜሽን ፎርሙላን አይተናል። መጨረሻ ላይ የምትጨመር አዲሽናል ፓራሜትሯ እሷ ነች bias ማለት ነው። አውትፑቱን ኢንፑት ወስደን አውትፑቱን ፕሮዲዩስ ለማድረግ የምትጨመር አዲሽናል ፓራሜትር ናት ማለት ነው። ሌላኛው አክቲቬሽን ፋንክሽን ነው። አክቲቬሽን ፋንክሽን ዲተርማይንስ ዘ አውትፑት ኦፍ ኤ ኒውራል ኔትወርክ። ይሄ ዲተርማይን የሚያደርግልን ሁልጊዜም አክቲቬሽን ፋንክሽን ዲተርማይን የሚያደርግልን ወይም አውትፑት ኦፍ ኤ ኒውራል ኔትወርክን ዲተርማይን ለማድረግ ብቻ ነው የምንጠቀምበት ማለት ነው። ሶ ኒውራል ኔትወርክ ኤ ኒውራል ኔትወርክ processes a neural network process starts when input data is fed to it. neural network process የሚጀምረው መቼ ነው? input data ስንሰጠው ነው ማለት ነው። data is then processed via its layers to produce the desired output. then data processed ተደርጎ በሌየሮቹ ያልፍና አውትፑቱ ወይም desired output ይሰጣል ማለት ነው። so a neural network learns from structured data and exhibits the output. structured በሆነ data neural network learn እናደርገዋለን then output በዛ structured data አማካኝነት output እናገኛለን ማለት ነው። so learning takes place within neural networks can be in three different categories ማለት ነው። ስለዚህ learning የሚካሄደው በኒውራል ኔትወርኮች ላይ ለርኒንግ የምናካሄደው በሶስት አይነት የተለያዩ መንገዶች ወይም በተለያዩ የሶስት ካታጎሪ እናየዋለን። የመጀመሪያው ሱፐርቫይዝድ ለርኒንግ ነው፣ ቀጣዩ አንሱፐርቫይዝድ ነው እና ሶስተኛው ደግሞ ሪኢንፎርስመንት ለርኒንግ ብለን እንጠራቸዋለን ማለት ነው። ስለዚህ እነዚህ ሶስቱ የለርኒንግ ኒውራል ኔትወርክን የምናስተምርበት መንገዶች ናቸው ማለት ነው። ሱፐርቫይዝድ ለርኒንግ የምንለው with the help of labeled data inputs and outputs are fed to the algorithm ማለት ነው። እንግዲህ በሱፐርቫይዝድ ለርኒንግ ጊዜ እነዚህ ሌብል ዳታ ኢንፑቱ እና አውትፑቱ ለአልጎሪዝሙ ፌድ ይደረጋሉ ማለት ነው። they then predict the desired result after being trained on how to interpret data. then ዴታ እንዴት ኢንተርፕሬት እንደሚደረግ ከተማሩ በኋላ አውትፑቱን ፕሪዲክት ያደርጋሉ ማለት ነው። ወይም ሪዛልቱን ወይም ውጤቱን ፕሪዲክት ያደርጋሉ። ፕሪዲክት የሚያደርጉት ደግሞ በምንድነው? በሚሰጣቸው ዳታ ነው ማለት ነው። በዲዛይርድ ሪዛልት የሚሰጡን በምንድነው? በተማሩበት ኢንተርፕሬት ዴታ ይሄን ኢንተርፕሬት የሚያደርጉት ዳታ ይሰጣቸዋል። ዘን አልጎሪዝሙ መጨረሻ ላይ በተሰጠው ዳታ አማካኝነት ፕሪዲክት ያደርጋል አውትፑቱን ማለት ነው። ይሄ አይነት የማሽኖችን የምናስተምርበት መንገድ ሱፐርቫይዝድ ለርኒንግ እንለዋለን። ሁለተኛውና ቀጣዩ ደግሞ አንሱፐርቫይዝድ ለርኒንግ ብለን የምንጠራው ነው። አንሱፐርቫይዝድ ለርኒንግ it is an artificial neural network learns with no human intervention. ምንም የሰው ልጅ ጣልቃ ገብነት ሳይኖረው ነው አርቲፊሻል ኒውራል ኔትወርክ ለርን የሚያደርገው ማለት ነው። ይህ አይነት ማሽኖችን ለርን የምናደርግበት መንገድ አንሱፐርቫይዝድ ለርኒንግ ይላል። በከስሙም እንደምንረዳው አንሱፐርቫይዝድ ለርኒንግ ነው። ይሄ ኖ ሂውማን ኢንተርቬንሽን የሆነ ለርኒንግ ሜካኒዝም unsupervised learning ብለን እንጠራዋለን። there is no labeled data and output is determined according to patterns identified within the output data. እዚህ ጋር labeled የሆነ ዳታ የለም። አውትፑቱ ዲተርማይን የሚደረገው
ለአውትፑት ዳታ ባለው ፓተርን ታይቶ ነው ማለት ነው። ሌላኛውና ሶስተኛው ሪኢንፎርስመንት ለርኒንግ ነው። እዚህኛው ላይ ደግሞ ዘ ኔትወርክ ለርንስ ዲፔንዲንግ ኦን ዘ ፊድባክ ዩ ጊቭ ኢት መጨረሻ ላይ በምንሰጠው ፊድባክ ነው። ለምሳሌ ሪኢንፎርስመንት ታች ክላስ በባዮሎጂ ላይም የትም ቦታ አይተነዋል። እዛ ላይ ምንድነው ሪኢንፎርስመንት በምትሰጡት አይነት ፊድባክ ነው። ለምሳሌ አንድን ጎበዝ ተማሪ ኦር ደግሞ ማንኛውንም ተማሪ እንደዚህ ውጤት ካመጣ ወይም ደግሞ አንደኛ ከወጣ ሽልማት ይሰጣል፣ እንደዚህ አይነት ነገር እገዛልሃለሁ እያልን ለልጆቻችን ለምሳሌ ሐሳብ እንሰጣቸዋለን። ሶ እነዛ ልጆች ያንን ተከትለው ያጠናሉ ማለት ነው። ስለዚህ ሪኢንፎርስመንት ደግሞ በዛ አይነት መልኩ ነው ማለት ነው። ማሽኖችን ለርን የምናደርግበት መንገድ ሪኢንፎርስመንት ለርኒንግ ነው ማለት ነው። ሶ ዘ ብሬን ኤንድ ኒውሮንስ ይላል። ይሄኛው ጉግል ማድረጋችሁ ማየት የምትችሉት ነገር ነው። እንግዲህ የቻናል ቤተሰቦች እዚህ ጋር አርቲፊሻል ኒውራን ኦር ፐርሴፕትሮን በምን አይነት መልኩ ነው የሚሰራው የሚለው ነገር በሰሜሽን ፎርሙላ ቅድም የሰራንበት መንገድ አለ። ያም እንግዲህ x1 x2 x3 up to xn እነዚህ ኢንፑት ዴታዎች ናቸው። ዘን x1 ወደ ዘን ሰሜሽን ፋንክሽን አለ፣ ዘን አክቲቬሽን ፋንክሽን ይኖራል። ቅድም እያንዳንዳቸውን ለማየት ሞክረናል። ሶ x1 x2 x3 up to xn እያንዳንዳቸው ዌይት አላቸው። ዌይት 1 ዌይት 2 ዌይት 3 up to ዌይት n ድረስ ይሄዳሉ። እያንዳንዱ ኢንፑት ምን አለው ለራሱ የሆነ ዌይት ይኖረዋል ማለት ነው። ዘን ሰሜሽን ፋንክሽን ይኖረናል፣ ዘን አክቲቬሽን ፋንክሽን ይኖራል። ቅድም እንዳየነው ከሆነ w1 x1 ፕላስ w2 x2 ፕላስ w3 x3 መጨረሻ ላይ ቢያዙ ይጨምራል። ቢያዟ ምንድናት? ዌይትስ ናት ማለት ነው። ሶ ዌይት ሰሜሽን ፋንክሽን በዚህ መልኩ ነው የሚሰራው ማለት ነው። ፐርሴፕትሮን ኢዝ ኤ ማትማቲካል ሞዴል ኦፍ ኤ ባዮሎጂካል ኒውሮን። ማትማቲካል ሞዴል ኦፍ ባዮሎጂካል ኒውሮን ፐርሴፕትሮን እንለዋለን። እዚህ ጋር ማየት ትችላላችሁ። ኤጅ ይኖራል 35 ቢሆን፣ ኤጁኬሽናል ባክግራውንድ ይኖራል 25። ዘን ዌይትስ ለ35 ኢንፑት ተዘንሳለ እዚህ ጋር ዌይቱ 0.8 ነው። ለ25 ደግሞ ዌይቱ 0.1 ነው። ሰሜሽን ፋንክሽኑ እንግዲህ በምንሰራበት ጊዜ እንዴት ነው? እዚህ ጋር እንደምታዩት ሰሙ xi wi ነው ቅድም እንዳየነው ከሆነ ወይም w1 x1 plus w2 x2 plus w3 x3 ዘን መጨረሻ ላይ ቢያዝ እንዳየነው። ሶ ሰሙ እዚህ ጋር ስንሰራው 35 ኢንፑታችን ነች ሲባዛ በ0.8 እንላለን። 35 ምንድነች? ኢንፑት ዋን ናት። 0.8 ደግሞ ዌይት ዋን ናት። ፕላስ እንላለን w2 x2 ወይም x2 w2 ማለት ነው። x2 እዚህ ጋር 25 ናት ወይም ኢንፑት 2 ብለን እዛ ጋር የሰጠናት ማለት ነው። እዚህ ጋር ያለችው ኢንፑት 2 ማለት ነው 25 ነች። ዘን ዌይት 2 ደግሞ 0.1 ነች፣ በዛ እናባዛታለን። ዘን 28 plus 2.5 30.5 sum is greater or equal to 1 is 1። ስለዚህ በዚህ ጊዜ sum ከአንድ ከበለጠ ወይም እኩል ከሆነ አንድ ብለን እንደመድማለን ማለት ነው። ፋይናል አውትፑታችንን አንድ እንለዋለን። ከዛ ውጭ ግን ከአንድ ካነሰና ኔጌቲቭ ከሆነ 0 ብለን እንደመድማለን ማለት ነው። ሶ ይሄ ይሆናል ሰሜሽን ፋንክሽን። በዚህ አይነት መልኩ እንሰራለን ማለት ነው። እዚህ ጋርም እንደምታዩት ዌይቱ ማይነስ 0.8 በሚሆንበት ጊዜ ደግሞ ነው 35 ኢንፑት ነው 0.8 ማይነስ 0.8 ዌይት ነው። 25 ኢንፑት ነው 0.1 ዌይት 2 ነች ማለት ነው። ዘን ሰሜሽን ፋንክሽኑን እንየው። ፋይናል አውትፑቱ 0 ነው የመጣው። እዚህ ጋር ለምን 0 መጣ ብላችሁ ከጠየቃችሁ እዚህ ጋር ዌይታችን ማይነስ 0.8 ነው። እስኪ አባዝተን እንየው። ሰሙ 35 ታይምስ ማይነስ 0.8 ፕላስ 25 ታይምስ 0.1 ብለን እንሰራለን። ማይነስ 28 ፕላስ 2.5 ይመጣል። ዘን ይሄ ከመጣ በኋላ ስንደምረው ሰሙ ማይነስ 25.5 ነው የመጣው። እዚህ ጋር ቅድም ባለፈው ምን ብለናል? ሰሙ ከአንድ ከበለጠ ወይም እኩል ከሆነ ከአንድ if the sum is greater than or equal to 1 then the final output is 1 ብለናል። otherwise 0 ነው የምንሰጠው። ሰሙ ከአንድ ካነሰ ወይም ከአንድ ካነሰ በቃ ከአንድ ካነሰ ብቻ ነው
ፋይናል አውትፑታችን 0 የሚሆነው ብለን ነበር። ስለዚህ እዚህ ጋር ሰሙ ኔጌቲቭ ነው። ኔጌቲቭ ከሆነ ደግሞ ሰማችን በዚህ ጊዜ እንደምታዩት 0 ይሆናል ፋይናል አውትፑታችን ማለት ነው። ሰው በዚህ መልኩ እንሰራለን ማለት ነው። እዚህ ጋር እንደምታዩት አኮርዲንግ ቱ ዘ ፕሪቪየስ ኢሉስትሬሽን እንግዲህ እዚህ ጋር እንደምታዩት ዌይት ፋንክሽን ስቴፕ ፋንክሽን ይኖራል። ፖዚቲቭ ዌይት ካለ ኤክሳይቲንግ ሲናፕሲስ ነው ወይም ደግሞ ሲናፕሲስ የምንለው ይሄ አነቃቂው ከአእምሯችን ክፍል የሚነቃቃው ፓርት ነው ማለት ነው። ኔጌቲቭ ዌይት ኢንሂቢተር አለ። ዌይትስ አር ሲናፕሲስ ናቸው ማለት ነው። ዌይት ምንድን ናቸው? አውትፑታችንን 0 ወይም 1 እንዲሆን የሚያደርጉ ናቸው ማለት ነው። ሶ ዌይታችን ነው ዋናው ነገር እዚህ ጋር ዲፔንድ የሚያደርገው ዌይታችን ነው ማለት ነው። ዌይት ኔጌቲቭ ከሆነ ማለት እዚህ ጋር የመጨረሻውን ስቴፕ አውትፑቱን ለማምጣት 1 ነው 0 ነው የሚለውን አውትፑቱን ለማወቅ ዌይታችን ዲፔንድ ያደርጋል ማለት ነው። እሱን ነገር እዩት። ስትራክቸር ኦፍ ኒውራል ኔትወርክ ይላል እዚህ ጋር። አርቲፊሻል ኒውራል ኔትወርክ ኢዝ ታይፒካሊ ኦርጋናይዝድ ኢን ሌየርስ ማለት ነው። አርቲፊሻል ኒውራል ኔትወርክ ኦርጋናይዝድ የተደረገ ራሱን የቻለ ሌየር አለው። እነሱም እንግዲህ ኢንፑት ሌየር፣ ሂድን ሌየር እና አውትፑት ሌየር ብለን እንከፋፍላቸዋለን። ለ3 እንከፍለዋለን ማለት ነው። እዚህ ጋር እንደምታዩት ኢንፑት ሌየር የምንለው ኢንፑቱን የሚቀበለው ሌየር ነው። ዘ ፐርፖዝ ኦፍ ዚስ ሌየር ኢዝ ቱ ሪሲቭ አዝ ኢንፑት ዘ ቫሉስ ኦፍ ኤክስፕላናቶሪ አትሪቢዩትስ ፎር ኢች ኦብዘርቬሽን ነው ማለት ነው። ኢንፑት ሌየር ኢንፑትን መቀበልና መቀበል ብቻ ነው ስራው። ዘን ኢንፑት ሌየር ተቀብሎ ወደ ሂድን ሌየር ያስገባል ማለት ነው። ሂድን ሌየር ቀጣዩ ፓርት ነው ማለት ነው። ሂድን ሌየር ደግሞ ዘ ሂድን ሌየር አፕላይ ጊቭን ትራንስፎርሜሽንስ ቱ ዘ ኢንፑት ቫሉስ ኢንሳይድ ዘ ኔትወርክ። በዛ ኔትወርክ ውስጥ ከኢንፑት ሌየር የተቀበለውን ዴታ ፕሮሰስ ካደረገ በኋላ ደግሞ ይሄ ሂድን ሌየር ወደ ቀጣዩ ወደ አውትፑት ሌየር ያስተላልፋል። አውትፑት ሌየር ሪሲቭስ ኮኔክሽንስ ፍሮም ዘ ሂድን ሌየርስ ማለት ነው። ከሂድን ሌየር እና ከኢንፑት ሌየር የመጣለትን ነገር በሙሉ ይቀበላል ይሄ አውትፑት ሌየር። ኢት ሪተርንስ ዘ አን አውትፑት ቫልዩ ዛት ኮረስፖንድስ ቱ ዘ ፕሪዲክሽን ኦፍ ዘ ሪስፖንስ ቫሪያብል። ዘን ይሄ አውትፑት ሌየር ምንድነው? ይሄ አውትፑታችንን ነው ፕሪዲክት የሚያደርግልን ቤዝድ ኦን ዘ ኢንፑት ቫልዩስ ኤንድ ዌይትስ ማለት ነው። እዚህ ጋር እንደምታዩት አረንጓዴው ፓርት አውትፑት ነው። ኢንፑታችን ደግሞ በሰማያዊ መልኩ ያለው ነው ማለት ነው። ሶ መጨረሻችን ዋና ዓላማችን አውትፑት ማግኘት እስከሆነ ድረስ አውትፑት 1 እና 1 ወይም 1 እና ከዛ በላይ ሊሆን ይችላል። ኢንፑታችን 1ም ሊሆን ይችላል ከዛም በላይ ሊሆን ይችላል። ዘን ሂድን ሌየር በዚህ መልኩ ኢንፑት ሌየር እያንዳንዳቸው የኢንፑት ሌየር የሂድን ሌየር እና የአውትፑት ሌየር ኢንተርኮኔክትድ ናቸው። እንደምታዩት ከሆነ ኢንተርኮኔክትድ የሆኑ ኖዶች ናቸው ማለት ነው። በዚህ መልኩ ነው እንግዲህ ስትራክቸራቸውን ስታዩት ኢንፑት ለሂድን ሌየር ይሰጣል፣ ሂድን ሌየር ለአውትፑት፣ አውትፑታችን ዘንድ መጨረሻ ላይ እናገኘዋለን ነው። ሌላኛው አርቲፊሻል ኒውራል ኔትወርክ ዲስአድቫንቴጅስ ኤንድ ዲስአድቫንቴጅ ነው። እስኪ ከአድቫንቴጁ ስንጀምር አርቲፊሻል ኒውራል ኔትወርክ አድቫንቴጅስ ስቶሪንግ ኢንፎርሜሽን ኦን ዘ ኢንታየር ኔትወርክ። ኢንታየር ኔትወርክ ኦር ደግሞ ኢንታየር ኖድስ ኢንፎርሜሽንን ስቶር ያደርግልናል። ይሄ አንዱ የአድቫንቴጅ ኦፍ ኒውራል ኔትወርክ ነው ወይም አርቲፊሻል ኒውራል ኔትወርክ ነው። ኤቢሊቲ ቱ ወርክ ዊዝ ዘ ኢንኮምፕሌት ኖውሌጅ። በኢንኮምፕሌት ኖውሌጅ መስራቱ ይሄ አንዱ አድቫንቴጅ ነው ማለት ነው። ሙሉ መረጃ ባይኖረን እንኳን በዛ መልኩ ይሰራልናል ነው። ሌላኛው ፎልት ቶለራንስ ነው ማለት ነው። አርቲፊሻል ኒውራል ኔትወርክ ፎልት ቶለራንስ ነው ወይም ፎልት በሚኖርበት ጊዜ ቶለሬት ያደርጋል ነው። ሃቪንግ ኤ ዲስትሪቢዩትድ ሚሞሪ ማለት ነው። እያንዳንዳቸውን በኖድ ከፋፍለን ያየናቸው ቅድም። ሶ አንዱ ኖድ ጋር ኢንፎርሜሽኑ ባይኖር ሌላኛው ኖድ ጋር ኢንፎርሜሽን ይኖራል። ሶ አድቫንቴጁ ቅድም እንዳልነው ስቶሪንግ ኢንፎርሜሽን ኦን ዘ ኢንታየር ኔትወርክ ያልንበት ምክንያት ያ ነው። ሌላኛው ሃቪንግ ዲስትሪቢዩትድ ሚሞሪ እያንዳንዳቸው ኖዶች ኢንተርኮኔክትድ ናቸው ብለን ስለነበር ዲስትሪቢዩትድ የሆነ ሚሞሪ አላቸው ማለት ነው። ኤቢሊቲ ቱ ሜክ ማሽን ለርኒንግን ለመስራት ኤብል ናቸው ማለት ነው። ሌላኛው ፓራለል ፕሮሰሲንግ ካፓቢሊቲ አላቸው ወይም ደግሞ ፓራለል ፕሮሰሲንግ ማለት በአንዴ ብዙ ፕሮሰሶችን ማካሄድ ይችላሉ ማለት ነው። ዲስአድቫንቴጁ ሃርድዌር ዲፔንደንስ ናቸው ነው። ሃርድዌር ዲፔንደንስ ናቸው ማለት በሃርድዌር
ዲፔንደንት ናቸው። ሌላኛው ዘ ዱሬሽን ኦፍ ዘ ኔትወርክ ኢዝ አንናውን። ኔትወርኩ ምን ያክል ጊዜ ይቆያል የሚለውን ዱሬሽኑ ማወቅ አንችልም። ሌላኛው ዲተርሚኔሽን ኦፍ ፕሮፐር ኔትወርክ ስትራክቸር፣ ፕሮፐር የሆነ ኔትወርክ ስትራክቸር አላቸው። ሌላኛው አንኤክስፔክትድ ቢሄቪየር ኦፍ ዘ ኔትወርክ ነው። የኔትወርኩን ባህሪ ወይም ጸባይ ማወቅ አለመቻላችን እንግዲህ እንደ ዲስአድቫንቴጅ ነው ማለት ነው።